አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ የቻናሌ ቤተሰቦች? ሰላም ናችሁ ወይ? አለሁ አልሐምዱሊላህ። እንዴት ናችሁ ቤተሰቦቼ? እና ዛሬ የዱቄት ኬክ አሰራር ይዤላችሁ መጥቻለሁ። እዚህ ጋር ስኳር አለ፣ የብርቱካን ልላጭ ፍቃቂ እና የብርቱካን ጭማቂ አለ እዚህ ጋር እና ዘይት፣ እንቁላል እና እዚህ ጋር ደግሞ ቫኒላ፣ እዚህ ጋር ደግሞ ቤኪንግ ፓውደር አለ፣ እዚህ ጋር ደግሞ ቫኒላ ፓውደር አለ። እንግዲህ ተመልከቱ። እንቁላላችንን እንፈጫለን። አሁን እንቁላሉን እንፈጫለን። እንቁላሉን ፈጭቼ ጨርሻለሁ። ስኳር እጨምራለሁ። አሁን ከስኳር ቀጥሎ ዘይት እንጨምራለን። የብርቱካን ጭማቂም እንጨምረዋለን ከዘይቱ ጋር አንድ ላይ። እዚህ ጋር ቫኒላ አለ፣ ቫኒላ እጨምራለሁ። የሻይ ማንኪያ አንድ ቫኒላ ቦደር ያው እንቁላል እንዳይል አንድ መላጊያ የሾርባ ማንኪያ ታነሰው። ያው ኬኩ እንቁላል ነው የሚለው ጥሩ አይመጣም ሽታውም። ቫኒላ ቦደር የሾርባ ማንኪያ አንድ። የፈጨነውን ግብአት እናደርጋለን። እንደዚህ እንገለብጠዋለን። ይሄን ይመስላል ዱቄት። እዚህ ጋር የፈለጋችሁትን ያህል መጨመር ትችላላችሁ። እኔ አንድና ግማሽ ነው የማደርገው። ሁለት ካሳ ዱቄት ያው መነፋት አለበት። ያው እኔ ነፋዋለሁ። ማሮቼ እና እንትን ይሄ ምንድነው? ቤኪንግ ፓውደር አደርግበታለሁ ዱቄቱ ላይ ማለት ነው። ስፈጭ አይደለም፣ ያው ዱቄቱ ላይ ሾርባ ማንኪያ ቤኪንግ ፓውደር እና ደግሞ ሌላ ምን አለ መሰላችሁ? የእንትን የብርቱካን ልላጭ ማለት ነው። ይቅርታ፣ የብርቱካን ልላጭ ቅፋቂ። እዚህ ጋር ግሽጣ ጨምራለሁ። ይቅርታ ግን ያው በአንድ እጅ ስለሆነ የምቀርጠው አይመቸኝም። በአንድ እጅ እየቀረጥኩ የአንድ እጅ ስራ ስለሆነ ግሽጣ 3 መላጊያ ግሽጣ በሾርባ ማንኪያ እና ይሄን ይመስላል። ያው ብዙ መማሰል የለበትም። እንትን ኬክ ያኔ ውስጡ እንትን አይልም። ብዙ ተማሰለ ጥሩ አይመጣም። ውስጡ ያው ለወስ ነው መደረግ ያለበት። እኔም ነሃና ያደረኩት ብዙ እንትን አላልኩትም። ይሄን ይመስላል ፎርማችን። ግን ይሄን ከመጨመራችን 15 ደቂቃ በፊት እንትን መለኮስ አለበት። እንሸቅለዋለን። ከ15 ደቂቃ በፊት መሸቀል አለበት። ኬኩን ሳናስገባ በፊት እንትን መጋል አለበት ማለት ነው። አሁን ስንያችን ላይ እናደርገዋለን። ፎርሙን ለኩሻለሁ። እኔን ለግዴታ መጋል አለበት አንድ 15 ደቂቃ፣ ይሄን ከማስገባቴ በፊት ማለት ነው። ይሄን ይመስላል። አሁን ወደ ፎርም አስገባዋለሁ። 30 ደቂቃ ነው በቂው ነው ማለት ነው። ፎርም ውስጥ 30 ደቂቃ ነው ቢፈጅ 30 ደቂቃ 40 ደቂቃ ከዛ በላይ አይፈጅም። ኬካችን በስሏል። ይቀመስ። ይሄን ይመስላል ውዶችዬ። እና ይሄን ይመስላል።
በዛ አጋጣሚ ቀመሱልኝ እስኪ ቤተሰቦቼ። ይሄን ይመስላል። እስኪ ይቀመስ። ያው ትንሽ ታታሪ እሳት ገባ ቢለውም ያው አሪፍ ነው። ማሻአላህ እንደምታዩት አበረታቱኝ፣ ሼር ሰብስክራይብ አድርጉኝ። ይሄን ይመስላል። ታላይ ትንሽ ሽራና ስኳር ነው የነሰነስኩበት፣ የተፈጨ ስኳር ማለት ነው። እና አሪፍ ነው። ዋው ጣዕሙ